በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ብፁዕ አባታችን አቡነ በርተሎሜዎስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የድሬዳዋ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡር አባታችን መላከ ምሕረት ቆሞስ አባ ገብረሐና የርዕሰ አድባራት ወገዳማት ደብረ ምሕረት ቅዱስ ሚካኤል አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተክርስቲያን፣ አበው ካህናት፣ መነኮሳት፣ ሊቃነ ምስጢር ዲያቆናት፣ የእግዚአብሔር ቤተሰቦች፣ ምዕመናንና ምዕመናት፣ የሰንበት ትምህርት ቤት አገልጋዮች እንደምን ዋላችሁ? እንደምን አመሻችሁ? እንዴት ቆያችሁ? ለዚህ ዕለት ያደረሰን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ከዚህ በመቀጠል ወደ ዕለቱ ትምህርት ነው የምንሄደው። የዕለቱን ትምህርት የምንማረው ወይሃድጉ ለባዕድ ብዕሎሙ በሚል ርዕስ ነው የምንማማረው። ለሚኖረን ሰዓት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። መዝሙረ ዳዊት መዝሙር 48 ቁጥር 10 ላይ ወይሃድጉ ለባዕድ ብዕሎሙ ሶበ ትሬዎሙ ለጠቢባን ይመውቱ ይላል። የዚህ ዓለም ጥበበኞች ሲሞቱ ሲያልፉ ታያቸዋለህ። የዚህ ዓለም ጥበበኞች ሁሉን ትተው ያልፋሉ። ጠቢባን የሚላቸው እግዚአብሔርን ሲያገለግሉ የቆዩ ነቢያት፣ ሐዋርያት የዚህኛ ዓለም ጥበብ ትተው በዚያኛው ዓለም ሲጠበቡ ኑረዋልና ሶበ ትሬዎሙ ለጠቢባን ይመውቱ፣ በስጋ ሲሞቱ ስታያቸው እንዴት ይሞታሉ ብለህ ታስባለህ? ወከማዊ ታጎሉ አብዳን ላልወሙ ልብ፣ ኃጥአን በነፍስ በስጋ ይሞታሉና እነርሱ ግን በስጋ ብቻ ይሞታሉና ጥበበኞች አላቸው ይላል። ወያድጉ ለባዕድ ብዕሎሙ፣ ሀብታቸውን ንብረታቸውን ለሌላ ትተው ያልፋሉ። ምክንያቱም በእግዚአብሔር አገኘነው ብለው አያምኑምና እግዚአብሔር ከሰጣቸው ነገር አልሰጡለትም፣ አልመጸወቱለትምና ሀብታቸውን ትተው ያልፋሉ። ወያድጉ ለባዕድ ብዕሎሙ ብሎ ይህንን ቃል ነቢየ እግዚአብሔር ዳዊት ይናገራል። ታዲያ ዛሬ ይህንን ሰኔ ሚካኤልን ስናከብር እንደዚህ ያለውን ታሪክ በመጽሐፍ ቅዱስ እናገኘዋለን ማለት ነው። ሰኔ ሚካኤል ቅዱስ ሚካኤል ስራ የሰራበት በእግዚአብሔር አጋዥነት ትልቅ ስራ የሰራበት ዕለት ስለሆነ ከዚህ ጋር ይገናኛል ማለት ነው። ሰኔ ሚካኤል የመልአኩ የቅዱስ ሚካኤል በዓል እንደመሆኑ መጠን የምናከብርበትም ብዙ መንገዶች አሉት። ከብዙ የባህራንን አንስተን ብንነጋገር ትልቅ ታሪክ አለው። ብዙ ነገር ያስገነዝበናል፣ ብዙ ነገር ያስተምረናል ማለት ነው። ባህራን ከሁለት ባልና ሚስት ደጋጎች እግዚአብሔርን ከሚያገለግሉ የተገኘ ሕፃን ነው ማለት ነው። እነዚህ ሰዎች እንግዳን የሚቀበሉ እግዚአብሔርን የሚፈሩ ሰውን የሚያከብሩ ሰዎች እንደሆኑ መጽሐፍ ይገልጻቸዋል ማለት ነው። ከነዚህ ሰዎች የተገኘ ይህ ባህራን የሚባል እነዚህ ሰዎች በሚኖሩበት ዘመን ይመጸውታሉ፣ የቅዱስ ሚካኤልን በዓል ያከብራሉ፣ ይዘክራሉ። ይህንን በሚያደርጉበት ጊዜ ግን በመስጠታቸው ለድሃ በማብላታቸው የሚቃወማቸው ሰው እንደነበረ መጽሐፍ ይገልጽልናል። ለምንድን ነው እነዚህ ሰዎች የቅዱስ ሚካኤልን ስም የሚጠሩ እያለ ይቃወማቸው እንደነበረ። ከዚህም በኋላ ግን በዚያች ሀገር እየኖሩ ሳለ የባህራን አባት ታሞ ይሞታል። በሚሞትበት ሰዓት ግን የቅዱስ ሚካኤልን ዝክሩን እንዳታስታጉል እስከ ዕለተ ሞቷ ድረስ የሚጠብቃት መልአከ ርሱ መሆኑን ባለቤቷ ነግሯት አስተምሯት ነበር ያለፈና በዚያን ሰዓት ግን ባህራን ገና አልተወለደም ነበር። ከዚህም በኋላ አባቱ ከሞተ በኋላ ተወለደ። በተወለደ ጊዜ እንግዲህ የአካባቢው ሰዎች ሕፃናት በሚያድጉበት መንገድ ያድጋል። አበመ እያለ
በሚያድግበት ሰዓት ይህ ባለጸጋ ይህንን ልጅ በምን ላጥፈው እያለ ይመኝ ነበር ይላል። ምክንያቱም የእግዚአብሔር መልአክ መጥቶ የባህራን እናት አንድ ነገር አናግሯት ነበረ። ይህ ልጅሽ የዚህን ባለጸጋ ሀብት ይወርሳል፣ አዎ የዚህን ባለጸጋ ሀብት ይወርሳል፣ የባለጸጋ ይሞታል እያለ መጥቶ ይነግራት ነበረ። በሚነግራት ሰዓት ግን እግዚአብሔር ጆሮውን ከፍቶ ይህ ባለጸጋ እንዲሰማ አድርጎታል። ጆሮውን ከፍቶ ይህ ባለጸጋ እንዲሰማ አደረገው። ከዚህም በኋላ ይህ ባለጸጋ ይህንን ልጅ የሚገልበት መንገድ ይፈልግ ነበርና ከዕለታት በአንድ ቀን ወደ ቤቷ ሄዶ ይህን ልጅ ስጭኝ፣ አንቺ ደሃ ነሽና እኔ ላሳድገው አላት ይላል። እኔ ላሳድገው በስንት ብር 20 ወቄት ወርቅ ሰጥቶ ልጁን ይዞ ሄዷል። ያንን ልጅ ወስዶ አሳድገዋለሁ ብሎ ወስዶ ወደ ባህር ነው የጣለው። በሳጥን ቆልፎ ወደ ባህር ጣለው። ከዚያም በኋላ ያ ባህር 20 ቀን ወሰደው ነው የሚለው። 20 ቀን ከሄደ በኋላ በዚያ ወደ ወደቡ ተፍቶታል። የበግረኛ አግኝቶታል። ያ የበግረኛ ወደ ቤቱ ወስዶታል። ከወሰደው በኋላ የእግዚአብሔር ጥበብ ያለበት ነውና መክፈቻ አላገኘም። አሁንም ተመልሶ ወደ ባህሩ ሲሄድ አሳ አስጋሪ አገኘ። ያ አሳ አስጋሪ አሳ አጥምድልኝ አለው። አሳ ይዞ ሰጠው። ያንን አሳ ወስዶ ወደ ቤቱ ቢያርደው ወይም ደግሞ ሆዱን ቢከፍተው ከሆዱ ውስጥ ቁልፍ አገኘ። በዚያ ቁልፍ ያንን ሳጥን ቢሞክረው ወይንም ቢከፍተው ተከፈተለት። ያ መልኩ ያማረ ልጅ አገኘ። ከዚህን በኋላ ያንን ልጅ በየጥቂቱ አሳደገው። ሃይማኖት እያስተማረ፣ ጸሎት እያስተማረ፣ ምጽዋት እያስተማረ አሳደገው ይላል። በዚያ ቤት እያገለገለ ሳለ 20 ዓመት ከሆነው በኋላ ባይራን ያ ባለጸጋ ባይራን ወደ ወንዝ የጣለው በ20 ዓመቱ ባይራን ወዳለበት ተነስቶ ሄዷል። ተነስቶ ሲሄድ ከዚያ ቤት ደርሶ በእንግድነት እያደረ ሳለ ባይራን እያሉ ሲጠሩት እንዴት ይህ ልጅ ባይራን ብላችሁ አወጣችሁለት? ባይራን ከባህር የተገኘ ነው። ባይራን የባህር ተጓዥ ነው። ከባህር የተገኘ ስለሆነ ባይራን ብለነዋል ብለው ነግረውታል። ቀኑ መቼ ነው? ወሩ ምንድነው ብለው ሲጠይቁት ቀኑና ወሩ እንደዚህ ነው ብለው ይነግሩታል። ከዚያም በኋላ እሱ ከሰራው ስራ ጋር የተገናኘ ቀን ሆነ፣ የተገናኘ ወር ሆኗል። ይሄ ልጅማ መሞት አለበት ብለው አሁንም ወሰነበት። እግዚአብሔር ያለ እግዚአብሔር ፈቃድ ሁሉም ነገር አይሆንምና አሁንም ወደ ቤቴ ልላከው፣ የሚሄድበትን የሚጓዝበትን ዋጋ እከፍላለሁ ብሎ 20 ወቄት ወርቅ ሰጥቶ ወደ ቤቱ እንዲላክ አድርጎታል። ወደ ቤቱ ሲሄድ የሞት ደብዳቤ ሰጥቶ ነው የላከው። የሞት ደብዳቤ ይዞ ተነስቶ ሲሄድ ከመንገድ ላይ መልአኩ ቅዱስ ሚካኤል ተገልጾለታል። በቀይ ወጣት በአምባ ፈረስ ሆኖ መልአኩ ቅዱስ ሚካኤል ተገልጾ ወዴት ነው የምትሄደው ብሎ ጠይቆታል። እኔም ተልኬ የምሄድ መንገደኛ ነኝ አለው። በእጅ ያስከው ምንድነው አለው። ደብዳቤ ነው። ይህንን ደብዳቤ ያሳየኝ አለው። አላሳይም፣ ያደራ ደብዳቤ ነው ብሎታል። ያንን ደብዳቤ መልአኩ ቅዱስ ሚካኤል እፍ ብሎ የሞቱን ደብዳቤ ወደ ሕይወት ቀይሮለታል ማለት ነው። ወደ ሕይወት ቀይሮ ያንን ደብዳቤ አሁንም ባይራን አላወቀም ምን እንደተጻፈ፣ መልአኩም እንዴት እንደቀየረው አላወቀም። ተነስቶ ወደዚያ ባለጸጋ ቤት ደረሰ ነው። ወደዚያ ባለጸጋ ቤት ከደረሰ በኋላ ያንን ደብዳቤ ምንድነው የሚለው እንደደረሰ ሀብቴን ንብረቴን ይውረስ፣ ልጄን ያግባ፣ ማጀት በጎረሰ ደጅ በመለሰ ፈቅጀለታለሁኝ እኔ ቆያለሁ የሚል ነበር ደብዳቤው። ከዚህም በኋላ ያ ደብዳቤ ተነበበ። ከተነበበ በኋላ ባይራን ልጁን የንጉሱን የዚያን የባለጸጋውን ልጅ የሚያገባ ሆኗል። የባለጸጋውን ልጅ አግብቶ እየኖረ ሳለ ከ40 ቀን በኋላ ያ ሰው ተመልሶ ወደ ቤቱ ባይራን ሙቷል ብሎ ወደ ቤቱ ቢመለስ የዘፈን ድምጽ ሰማ ነው የሚለው። የዘፈን ድምጽ ሰማ፣ የሚልታ ድምጽ ሰማ። ይሄ የምሰማው ምንድነው አለ። አረ የላከው ልጅ እኮ ባይራን አግብቶ ልጅክን አግብቶ ሀብትን ወርሶ ይሄ ተከናውኗል እኮ ብለው ይሉታል። ደንግጦ ከፈረሱ ወድቆ እንደሞተ ይነገራል። እንግዲህ በድርሳኑም በስንክሳሩም ይህንን ቃል እናገኘዋለን ማለት ነው። እንግዲህ በመግቢያችን ላይ ሶበትሬዎሙ ለጠቢባን ይመውቱ ወያድጉ ለባዕድ ብሎሙ
ሀብታቸውን ትተው ያልፋሉ፣ ይሞታሉ የሚለው እንደነዚህ ያሉትን ሰዎች መጽሐፍ ቅዱስ ወይ አድጎ ለባይድ ብሎሙ ሀብታቸውን ለሌላ ትተው በቀና መንፈስ እግዚአብሔር በሚወደው መንፈስ ያልሰበሰበ ሁሉ እንደዚህ ነው። ይህ ሰው ቀና ነገር አልነበረውም። ያንን ሰው ለመግደል አስቦ ነበረ። እግዚአብሔር ግን የሀብቱ ወራሽ አድርጎ በዚህ ዓለም ቅዱስ ሚካኤልን እያገለገለ እንዲኖር አድርጎታል ማለት ነው። ከዚህ በኋላ ይህ ሰው በዚያ ቤት እየኖረ የቅዱስ ሚካኤልን ተራዳይነት ተመለከተና አሰበና በዚያ ባለበት የቅዱስ ሚካኤልን ቤተክርስቲያን አሰርቶ ካህን ሆኖ በዚያ ሲያገለግል ኖሮ እስከ ዕለተ ሞቱ እያበላ ድሃዎችን እያጠጣ እያበላ እያለበሰ ከኖረ በኋላ እንግዲህ ያው ወደማያልፈው ዓለም እንደሄደ ያው መጽሐፍ ይናገራል ማለት ነው። አንዱ የሰኔ ሚካኤል ታሪክ ይህንን ይመስላል ማለት ነው። ሰኔ ሚካኤል ብዙ ታሪኮች አሉት፣ ተደራራቢ ታሪኮች አሉት። አሁንም በእስክንድሪያ የንጉስ በጥሊሞስ ልጅ እንደነበረች ከአሕዛብ ወገን ናቸው። ከአሕዛብ ወገን ሆነው ጣዖት አምላኪዎች ነበሩ ይላል። ጣዖት እያመለኩ በሚኖሩበት ሰዓት እለእስክንድሮስ የሚባል ሊቀ ጳጳስ ተነስቶ ያንን የሚያመልኩትን ጣዖት ዙሃል የሚባል ጣዖት ነበረ፣ አዳራሽ አሰርታ ያንን ጣዖት እያስመለከች እያሳረደች እያወራረደች ለዚያ ጣዖት ትገብር የነበረች ሴት እንደነበረች መጽሐፉ ይናገራል ማለት ነው። ከዚህ በኋላ እለእስክንድሮስ የሚባል ሊቀ ጳጳስ በዚያ ዘመን ተሹሞ ያስተምራቸው ነበረ። ዓይን እያላቸው የማያዩ ጆሮ እያላቸው የማይሰሙ እነዚህን የምታመልኩ እናንተ ወዮላችሁ፣ ወዮታ ይገባቸዋል እያለ ያስተምራቸው ነበር። ግን ለብዙ ጊዜ ሲያስተምራቸው እነዚህ ሰዎች መስማት አልቻሉም፣ መቀበል አልቻሉም ትምህርቱን። በዚያ ዘመን እነ መክስማያኖስ እነ ዲዮቅልጥያኖስ የነገሱበት ዘመን ነበርና አብያተ ክርስቲያናት የተዘጉበት ዘመን ነበርና ምንም ሊመለሱለት አልቻለም። ከጥቂት ጊዜ በኋላ ግን ቆስጠንጢኖስ ተሾመ መጥቷል። በዚያች ሀገር እስክንድሪያ ወይንም ግብጽ በምትባለው ቦታ ቆስጠንጢኖስ ተሾመ መጣ። ቆስጠንጢኖስ ያንን እለእስክንድሮስን እንዳገዘው ያ ጣዖት ቤት እንዲፈርስ የጣዖቱ ቤት እንዲፈርስ እግዚአብሔር እንዲመለክበት ወደ እግዚአብሔር ቤት ሆኖ በዓመት 3 ጊዜ ይሰባሰቡበት ነበረ። የጥር ሚካኤል፣ የሰኔ ሚካኤል፣ የህዳር ሚካኤል እየተሰባሰቡ ብዙ አምልኮት ይፈጽሙበት ስለነበረ ይህንን አሁን ህዝቡን ባለበት እንደተረጋጋ ወደ አምልኮት እግዚአብሔር ለማምጣት ምን ማድረግ አለብን ብሎ ያ እለእስክንድሮስ አሰበ። አይ የቅዱስ ሚካኤልን ታቦት አምጥተን ከዚህ ማስገባት አለብን ብለው ይህንን አስበዋል ማለት ነው። ከዚያ የቅዱስ ሚካኤልን ታቦት አምጥተው ያንን ባርከው ጣዖቱ ዙሃል የሚመለክበትን የጣዖት ቤት እንደገና ቀድሰው ባርከው የቅዱስ ሚካኤልን ታቦት አምጥተው ሰኔ 12 ቀን አስገብተው ያው በዓሉ እንዲከበር አድርገዋል ማለት ነው። እና ሰኔ የቅዱስ ሚካኤል በዓሉ ብዙ ነው፣ ተደራራቢ በዓል አለው። አሁንም ያው የተሾመበት ዕለት ነው። በኃይላት ላይ ብዙ ነገደ መላእክት አሉ። ከመቶ ነገደ መላእክት አንዱ ኃላፊው ቅዱስ ሚካኤል ነው። በኃይላት ላይ የተሾመበት ዕለት ነው። ከብዙ በጥቂቱ ይህንን ይመስላል። ስለዚህ የመላኩ የቅዱስ ሚካኤል በዓሉ በነቢያት ዘመን በነ ሙሴ ዘመን እግዚአብሔር እየረዳው እስራኤልን በደረቅ መንገድ ሲያሳልፋቸው የነበረ ሲያሻግራቸው የነበረ ፀሐይ እንዳያቃጥላቸው ጨለማ እንዳያስቸግራቸው መንገድ ይጠርግላቸው የነበረ ቅዱስ ሚካኤል ነው። ኤርትራን ከፍሎ ያሻገረ ጠላትን ያሰጠመ ቅዱስ ሚካኤል ነው። ዛሬም እየረዳን እያገዘን ከፈጣሪው እያማለደን ያለ ይህ ቅዱስ ሚካኤል ነው።
ይህንን ቅዱስ ሚካኤል ሰኔ 12 በደመቀ ሁኔታ እናከብረዋለን። ቤተክርስቲያን ታከብረዋለች ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰጠው ኃይል ሁሉ ኃይል ሆኖ የሚረዳን ታላቅ መልአክ ነው። ከመላእክት አለቆች አንዱ ታላቁ መልአክ ቅዱስ ሚካኤል ነውና ረዳትነቱ አይለየን። አነሳስቶ ያስጀመረን አስጀምሮ የሚያስፈጸመን የልዑል እግዚአብሔር ክብርና ምስጋና ይግባው። ወስብሐት ለእግዚአብሔር።